ሰላም ውድ የውበት ሚዲያ ቤተሰቦቻችን፣ ዛሬ ደግሞ ወደ አውሮፓ ሻገር ብለን በሁለተኛው የዓለም ጦርነት ወቅት ዋና ተዋናይ ከነበሩት ሀገሮች አንዷ ወደ ሆነችው ወደ ጀርመን እንወስዳችኋለን። ሀገሪቷ በሕግ ወንጀል አድርጋ ያጸደቀችውን የናዚዝም እሳቤም ሆነ ምልክት ድርጊትም ጭምር ያለ አንዳች ማመንታት ካስፈጸሙት ሰዎች አንዱ የሆነውን የሄርማን ጎሪንግን ታሪክ እናጫውታችኋለን። በነገራችን ላይ አድማጮቻችን፣ በሌሎች የፕሮግራም ይዘቶች ወደፊት መምጣታችን እንደተጠበቀ ሆኖ በዚህ ሲያበቃ ስንል በሰየምነው የውበት የዩቲዩብ ይዘት ስር በርከት ያሉ ፕሮግራሞችን በተከታታይ ስናደርሳችሁ በምክንያት ነው። አሁን የምንኖርባት ሀገረ ኢትዮጵያ ካለችበት እጅግ አሳሳቢ የሰላም እጦት አንጻር መሰል ለተራው ህብረተሰብም ሆነ በስልጣን ላይ ላሉት ሁሉ ሊያስተምሩ የሚችሉ ፕሮግራሞች በብዛት መሰራት ያለበት ሆኖ ሳለ እንዳለመታደል በዋና ሚኒስትሪ ሚዲያም ሆነ በሌሎች ማህበራዊ ሚዲያዎች ስለ ሰላም የሚሰሩ በጣት የሚቆጠሩ ሚዲያዎች ብቻ ናቸው። እናም የምንናፍቀው ሰላም በአገር አቀፍ ደረጃ ሰፍኖ እስክናይ ማንኛውም ከሰላም ተቃራኒ የቆመ አካል ልቦና ገዝቶ ተምሮና አደብ ገዝቶ እስክናይ ስለ ጦርነት አስከፊነትም ሆነ ጦርነትን በፍቅር የሚወዱ ባለስልጣናት ረብ የለሽ መጨረሻቸው ምን እንደሚሆን ለእናንተ ለውድ አድማጮቻችን ማቅረባችንን አናቆምም። ዛሬ ታሪኩን የምንነግራችሁ ሄርማን ጎሪንግ በልጅነቱ በጣም ጥሩ የሆነ አስተዳደግ የነበረው የጀርመን የዲፕሎማት ልጅ ነበር። በ1893 ሮዚንግሃም ጀርመን ውስጥ ተወለደ። በባቫሪያን ግዛት ይኖር የነበረው ሄንሪክ ሄርነስት ሳሪንግ ከሁለተኛ ሚስቱ የወለደው ሁለተኛ ልጅ ነበር ሄርማን ጎሪንግ። ሄንሪ ሰርቨስት አባትየው ማለት ነው ሄቲ በምትባለው የካሪቢያን ሀገር የጀርመን ካውንስል ኦፍ ጀነራል በመሆን ያገለግል ነበር። በ1896 በጡረታ ሲገለል ጠቅልሎ ጀርመን ከቤተሰቡ ጋር መኖር ጀመረ። ውድ አድማጮቻችን፣ ይህንን የሄርማን ጎሪንግ የልጅነት ታሪክ ይህን ያህል ያካፈልናችሁ ሁሉም አምባገነኖች፣ ሁሉም ጨፍጫፊዎች በተለይም በአፍሪካ ውስጥ ያሉ የቀደመ የልጅነት ታሪካቸው የችጋርና የእርዛት የነበረ መሆኑ በኋለኛው የስልጣን ዘመናቸው በግድም በውድም በግልበጣም በምጅረጣም ከያዙት በኋላ የሚያሳዩት አብዛኛው ባህሪ በአስተዳደጋቸው ካሳለፉት ችጋር የተነሳ በሚሰማቸው የበታችኝነት ስሜት ምክንያት እንደሆነ ይነገራል። የዛሬው ባለታሪካችን የሄርማን ጎሪንግ ታሪክ ግን የሚለየው ምንም አይነት የኢኮኖሚም ሆነ የእውቀት ማነስ ካልነበረበት አስተዳደግ የመጣ ሰው በኋለኛው ታሪኩ አምባገነንና ጨፍጫፊ ሊሆን እንደሚችል ማሳያ መሆኑ ነው። ቆየት ብሎ በ1912 የጀርመን ጦር የተቀላቀለ ሲሆን ከመጀመሪያው የዓለም ጦርነት መጠናቀቅ በኋላ በ1918 ኮማንደር ሆኖ የጀርመን አየር ኃይልን ተቀላቀለ። ለተወሰኑ ዓመታት ከዚህ ወታደራዊ አገልግሎት ራሱን አገልሎ በዴንማርክና ስዊድን ውስጥ ኮሜርሻል ፓይለት ሆኖ ሰርቷል። በዚህም ወቅት የተዋወቃትን ስዊድናዊት ባርኖስ ካሪን በፌብሩዋሪ 3 1923 ሙኒክ ውስጥ አገባ። በ1921 ከአዶልፍ ሂትለር ጋር የተገናኘና የመከረው ጎሪንግ ናዚን ማለትም ስሞል ናሽናል ሶሻሊስት ጀርመን ወርከርስ ፓርቲን ከ1922 ጀምሮ ተቀላቀለ። በዚህ ወቅት ጎሪንግ በከፋ ሁኔታ የሽንጥ ጉዳት ተጎድቶ መላወስ የማይችል ሰው ሆኖ ነበር። በወቅቱ የነበረው የጀርመን መንግስት ያደርጉ የነበረውን ጽንፍ የወጣ ቀኝ ዘመም እንቅስቃሴ መሰረት አድርጎ
ለምርመራ ይፈልገው ነበር። ሆኖም ጎሪንግ በከፍተኛ ሁኔታ ህመሙን ለመቋቋም ሞርፊን የተባለውን አደንዛዥ እጽ እየወሰደ በሚስቱ እርዳታ ወደ ኦስትሪያ ተሻግሮ ተደበቀ። ከበሽታውም ካገገመ በኋላ የዚህ ሱሰኛ ሆኖ እንደቀጠለ ይነገራል። የኋላ ኋላ 1927 ወደ ጀርመን የተመለሰው ጎሪንግ ናዚ ፓርቲን ወክሎ በ1928 ለምርጫ ተወዳድሮ ወደ ስልጣን የመጣ ቢሆንም ገና ሂትለር ወደ ስልጣን ማማው ጫፍ ላይ አልመጣም ነበር። በወቅቱ ቻንስለር ለነበረው ፖል ቫን ሂንደርበርግ ሚስጥረኛ ስለነበር የፖል ቫንን ሚስጥሮች ለሂትለር አሳልፎ በመስጠት ቻንስለሩን አጣብቂኝ ውስጥ በመክተትና ቅቡልነት በማሳጣት ስልጣኑን ለሂትለር አሳልፎ እንዲሰጥ ትልቅ ሚና ተጫውቷል። ሂትለርም ስልጣኑን ከያዘ በኋላ ለሄርማን ጎሪንግ ለውለታው በስልጣን ላይ ስልጣን አዳበረለት። ሄርማን ጎሪንግም በምላሹ የራሱ የናዚ ፓርቲ ውስጥ የነበሩ ናዚ ሊያካሄደው ያስብ ለነበረው መጠነ ሰፊ የሆነ ጭፍጨፋ ለዘብተኛ አቋም የያዙ ተብሎ የተለዩ አባሎች ላይና ከናዚ ውጭ ያሉ የፖለቲካ ፓርቲ አመራሮች ላይ ከፍተኛ ዘመቻ ከፍቶ አስሮ አሳዶና አስገድሎ በሂትለር ፊት ያለውን የታማኝነትና ቅቡልነት አሳደገ። ሂትለር ብዙ ተደራራቢ ስልጣኖችን ይሰጠው ጀመር። የጀርመን አየር ኃይል አዛዥ አደረገው። ከዛም የማህበረሰቡ የነበረውን ሉፍትዋፍ አየር መንገድን በወታደራዊ ቁጥጥር ስር እንዲጠቃለል ሆነ። ከዛም የሁለተኛውን የዓለም ጦርነት በድል ለማጠናቀቅ የሚያስችል ኢኮኖሚካል መፍትሄ ጎሪንግ ያዘጋጅ ዘንድ ሚኒስትር ኦፍ ኢኮኖሚክ አፌርስ የሚል ማዕረግ ተጨመረለት። በዚህም ለ4 ዓመት የሚሆን ጦርነቱ የሚመራበት ሀብት አሰባሰብና አጠቃቀም እቅድ ለናዚ በማቅረብ የናዚ ቁልፍ ሰው መሆኑን አስመሰከረ። ናዚን ይጠብቅ የነበረ ሚስጥራዊ ፖሊስ በወቅቱ ጌስታፖ በመባል የሚታወቁትን ገዳይ ሰራዊት ያደራጀው ያሰለጠነና ያስታጠቀው ይኸው ሄርማን ጎሪንግ ነው። የመጀመሪያ ሚስቱ በ1931 የሞተችበት ጎሪንግ በአፕሪል 10 1935 ታዋቂ የነበረችውን ጀርመናዊት አክተር ኤሚ ሶናምን አገባ። ብቸኛ ልጁን ኢዳን የሚያገኘው ከዚህኛዋ ሚስቱ ነበር። ኢዳ ምንም እንኳን የጎሪንግ ልጅ ብትሆንም ብዙ አምባገነኖች የተለያዩ ማህበራዊ ዝግጅቶች ላይ ሲታደሙ የህፃናትን እጅ እየጎተቱ ፎቶ እንደሚነሱትና ህፃናትን ሲያጫውቱ ሲስሙ መታየት እንደሚያዘወትሩት ሂትለርም የተለያዩ ዝግጅቶች ላይ ሲገኝ ይህችን ኢዳ የተባለች የሄርማን ጎሪንግ ብቸኛ ልጅ ከአጠገቡ አይነት ጥላትም ነበር። አምባገነኖች ከህፃናት ጋር መቀራረብ እንዳላቸው መስለው መታየት የሚያዘወትሩት በማህበረሰቡ ዘንድ ስስ አዛኝና ሰዋዊ ልብ እንዳላቸው መስለው መታየት በመፈለጋቸው ነው። ከሁለተኛው የዓለም ጦርነት መጀመር በኋላ በጦርነቱ ውስጥ የተከሰቱትን ዘግናኝ ትራጀዲዎች በቀጥታ በደብዳቤም ፈርሞ በስልክም ደውሎ ትዕዛዝ በመስጠት ሄርማን ጎሪንግ ቀጥተኛ ተሳትፎ ነበረው። ለአይሁዳውያን ማሰቃያና መግደያ የሚሆኑ ካምፖችን ከተለያዩ አገሮች ወታደሮችን በማስተባበር አስገንብቷል። በማጎሪያ ካምፖች የሚገቡ ሰለባዎች በምን ሁኔታ መገደል እንዳለባቸውም መመሪያ ሲሰጥ ነበር። በጦርነቱ መገባደጃ 1940 አካባቢ ሂትለር ምንም እንኳን በኮከብ ላይ ኮከብ በማዕረግ ላይ ማዕረግ ቢጨምርላቸውም ጀነራሎቹ የሚፈልገውን ድል ማምጣት እንዳልቻሉ ሲረዳ አብዛኛውን ስልጣን እየነጠቀ ለራሱ መጠቅለል ጀመረ።
በሄርማን ጎሪንግ የሚመራው የጀርመን አየር ኃይል በእንግሊዝና ከእንግሊዝ ጋር በተሰለፉ ተጣማሪ አየር ኃይሎች ብልጫ ሲወሰድበትና የጀርመን ከተሞችን አየር ላይ ጥቃት ለመከላከል አቅም ሲያጣ ጎሪንግ ከሂትለር መራቅ ጀመረ። በኋላ ሁሉም ጦርነቶች ማብቂያ ያላቸውና ሁሉም የአምባገነኖች ጎማዎች መተንፈሳቸው አይቀርምና ጦርነቱን ጀርመን መሸነፏን ያወቀው ሂትለር ራሱን ሲያጠፋ፣ ጎሪንግ ግን አሜሪካኖቹ ከነ ሕይወቱ በርሊን ውስጥ ይዘውታል። ከጦርነቱ ማብቃት በኋላ ሄርማን ጎሪንግ በተከሰሰባቸው 4 ጥፋቶች በአራቱም ጥፋተኛ ሆኖ በመገኘቱ የሞት ፍርድ ተፈርዶበታል። ሄርማን ጎሪንግ እስር ቤት ሳለ የሞት ፍርዱ ሳይፈጸምበት በፊት በወሰደው የተመረዘ መድኃኒት ሲገድልና ሲያጨፋጭፍ በኖረበት ሀገር የእሱም መጨረሻ ሞት ሆኗል። የአምባገነኖችና የገዳዮች ጦስ ለእነሱ ብቻ ሳይሆን ለቤተሰባቸውም የሚተርፍ ነውና ወንድሙ አልበርት ጎሪንግ ናዚን አምርሮ ሲቃወም የኖረና በወንድሙ ጦስ ቤተሰቡ እንዳይጎዳ በፎርጅድ ዶክመንት ደብቆ ያኖራቸው የነበረ ቢሆንም እሱ ስም ላይ ያለችው እቺ መከረኛ የአባት ስም ጎሪንግ ግን ለከፍተኛ ስቃይና ስራ ማጣት መገለል ዳርጎት እስከ ዕለተ ሞቱ እስከ 1966 ሊኖር ተገዷል። ሚስቱ የሌባ አይነ ደረቅ መልሶ ልብ ያድርቅ እንዲል ያገሬ ሰው ከሞተ በኋላም ሽንጧን ገትራ ባሏ ትክክል እንደነበር ስትከራከር ኖራለች። ኤሚ ባሏ ስልጣኑን በመጠቀም ያደላደለውን የቅንጦት ቤትና ንብረት ስጦታዎች ሁሉ ተነጥቃ በ1973 እስከ ሞተችበት ጊዜ በእርዛትና በጉስቁልና ሙኒክ ውስጥ አሳልፋለች። አንድ ልጁ ኢዳም ምንም እንኳን እንደ እናቷ የከፋ ሕይወት ባታሳልፍም በ2018 እስከ ሞተችበት ጊዜ ድረስ ትዳር አልመሰረተችም። በጣም የተገለለና ብቸኝነት የተሞላበት ሕይወትም አሳልፋለች። እሷም ብትሆን በአባቷ ጥፋተኝነት ላይ እንደ እናቷ አይነት ግትር አቋም ነበራት። ዛሬ ጀርመን እንደ ሀገር አለች፣ ያውም አንድነቷን የጠበቀች ባለጠንካራ ኢኮኖሚ ሀገር ሆና። እንደ ሕዝብ አንቲሴሚቲዝም በሚል በጅምላ ሲታረዱ ሲገደሉ የነበሩት አይሁዳውያንም አሉ። እንደውም ከተበተኑበት ተመልሰው ሀገር መስርተው። ከሄርማን ጎሪንግ ግን ከዚህ በላይ ከተረክነው ታሪኩ ውጪ በቤተሰብ ደረጃ ከጎሪንግ ቤተሰብ ለዘር የተረፈም የቀጠለም የለም። እናም ቤተሰቦች እንደ ሄርማን ጎሪንግ የሆነ ሰዓት በየትኛውም የስልጣንና የሀብት ማማ ላይ ብንንጠለጠል የሆነ ሰዓት ባለ ጊዜ ብንሆንም ያንን ጊዜ ማዘዝ የሚችለው ፈጣሪ በቃ ሲል ሁሉም ነገር ባዶ ይሆናል፣ ይበናል። የልጅ ልጅ እያየ ዘሩን እየተካ መኖር ይችል የነበረው ሄርማን ጎሪንግ የእርሱ ክፉ ሥራ ጥላው ወንድሙን ለድህነት፣ ልጁን ለብቸኝነት፣ ሚስቱን ለድህነት፣ ራሱን ለሞት ዳርጎት እንደተጠናቀቀ ሁሉ አጠገባችሁ ላሉት የቤተሰባችሁ አባሎች እንዲህ ካሉ ታሪኮች ተምረው እጃቸውን ለሰላም ሲሉ ከማንኛውም ጦርነትን ከሚሰብኩ ተግባራት እንዲመልሱና አደብ እንዲገዙ ሰላምን እንዲመርጡ እየመከርን የወደፊቷን ኢትዮጵያ ብሩህ ጊዜ እናምጣ። እንዲህ ያለ ምርጫ የሚመርጥ ሰው ለራሱም ለዘሩም የሚተላለፍ ስህተት እንዳይሰራ
እየተጠነቀቀ መሆኑን ሊያውቅ ይገባል። እናንተስ ከሄርማን ጎሪንግ ታሪክ ምን ተማራችሁ? ሐሳባችሁን በኮሜንት ግለጹልን። ለፕሮግራሙ የሚሆኑ ግብዓቶችን ስናሰናዳ እንደ ኢንሳይክሎፒዲያ የመሳሰሉ ድረገጾችን የተጠቀምን ሲሆን ማጀባ ክላሲካል አየር ኦን ዘ ጂ ስትሪንግ የተሰኘውን የጀርመን ኦርኬስትራ ሙዚቃ ተጠቅመናል። ናትናኤል ገብረ ማርያም ነበርኩ ከውበት መልቲሚዲያ የዩቲዩብ ቻናል። ጤና ይስጥልኝ።